አንድ መሐላው ላንብብላችሁ ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል መሐላውን ቁጠሩልኝ አላህ የማለበት መሐላ ነው ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለሁ አለ አላህ ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለሽ ጊዜ እየማለ ነው አላህ ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለሁ አለ ዋው القسم ነው እዚህ ጋር መታየው ወለይሊ ኢዛ ይኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ ስንት ቆጠራችሁልኝ አራት ወሰማኢ ወማ በናሃ በሰማይም በገነባትም እምላለሁ አለ ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለሁ አለ ስንት ቆጠራችሁ ይሄ ሁሉ መሐላ ለምንድን ቀጠለ አላሁንም እየማለ ነው ጀዋቡል ቀሰሙ እናየዋለን ወነፍሲን ወማ ሰዋሃ በነፍስም ባስተካከላት እምላለሁ አለ ፈአልሃመሃ ፉጁረሃ ወተቅዋሃ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለሁ አለ ይህ ሁሉ መሐላ ነው ከዛ ጀዋቡል ቀሰም አመጣ የመሐላውን ውጤት አላህ አመጣው ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ አለ ቀድ አፍላሃ ስኬታማ ሆናል አላህ መን ዘካሃ ያጸዳት ሰው ርዕሱ የተያዘው ከዚህ ነው ቀድ አፍላሃ መን ዘካሃ እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከመሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠረ አለ አላህ ወቀድ ኻብ ከሰረ ጠፋ መን ደሳሃ በወንጀል ያጠባት ሰው በመመቀኘት በይዩልኝ በኩራት ያበላሻት ሰው ከሰረ አለ አላህ ይሄን ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ ቁርአን ውስጥ በዚህ መልኩ መሐላን አናገኝ በተፈጥሮ ሁሉ ነው አላህ የማለው ከሰማይ ወጣ ምድር ላይ መጣ በጨረቃ ገባ ወደ ፀሐይ ወረደ ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል አላህ ውስጣችን ያጽዳልን ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን ውስጣችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን